አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ መስጂድ አልፋሩቅን በጋራን ገንባ ብላችሁ የተሰባሰባችሁ እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ? ረመዳን እንዴት አድርጎ ይዟችኋል? እንግዲህ ያው ረመዳን ግማሹን እየጨረስን ነው። ስለዚህ በኸይር ስራ እንሽቀዳደም። መስጂዳችን እንደምታዩት ያው የውስጡ ይሄን ይመስላል። እንግዲህ ይሄኛው የተሰራውን ፓርት ዛሬ እንደምታዩት አፈራርሰናል። በጣም በሚያምር ሁኔታ እየሄደ ነው ያለው። ኢንሻአላህ ደግሞ በቅርብ ቀን ይሄ የተረፈውን ፓርት ጨርሰን ወደ ላይኛው ወደ ፎቁ ሙሉ በሙሉ የምንሄድበት ሁኔታ ይኖራል። እና እህትና ወንድሞች በተለይ ሰሞኑን ያው አልሐምዱሊላህ በጣም ገቢዎች በጣም ተጧጡፈዋል። ነገር ግን ንያ ትንሽ ቀዝቀዝ ብላ ረመዳን ከመሆኑ አንፃር በኸይር ነገር የምንሽቀዳደምበት ረመዳን ከኸይሩን ተጠቅመን ከሚያልፉት እንድንሆን በዚህ ኸይር በያዘ ወር ሁላችንም ተፋጥነን ንያ አድርገን በዚች በቀሩት ቀናቶች በተለይ የመጨረሻዎቹ 10 ቀናቶች እንደምታውቁት ለይለቱል ቀድር የሚከጀልበት ቀን ስለሆነ በዛ እንዳያልፈን ይህን የመሰለ የረመዳን እጥፍ ድርብ የሚሆንበት አጅር እንዳያልፈን ወንድምና እህቶች ነቃ ብለን ከአጅሩ ተካፋይ እንድንሆን መስጂዳችንም በፍጥነት በመሰራት ላይ እያለ እንዳያቋርጠን ንያና ገቢያችሁን አብሽሩ ለማለት እፈልጋለሁ። ባረከላሁ ፊኩም።